አረ ታዲያ እሺ ካለች ሂድና በቡዳ ብላታ። ማአሙሩ መንፈስ ቅዱስ አሐዱ አምላክ። አረኒ ከዘሬ ቡዳ የለም። ደግሞ ለቡድነትም ዘር መምረጥ ጀመራችሁ። ጉድ እኮ ነው፣ ማታመጡት ነገር የለም። ለማንኛውም ትበላለች ማለቴ ካንተ ጋር ማች ታደርጋለች ወይ ለማለት ነው። ለሱ እርግጠኛ ነኝ። በምንድን ነው እርግጠኛ እንኳ? አንድ የቺክ ኤክስፒሪየንስ የሌለ ሰውዬ እንዴት እርግጠኛ ልትሆን ቻልክ? የግድ እርግጠኛ ለመሆን እንዳንተ ማተራመስ አለብኝ? አዎ፣ ገብተህ ከምትተራመስ መጀመሪያ ብታተራመስ ይሻላል። አይሻለኝም። ትዳር ምንም ኤክስፒሪየንስ አያስፈልገው። ለአንተ ይሁን ካላት ትሆናለች። ይኸውልህ፣ ለማንኛውም ልብ ብለህ ስማኝ። አንተ ውሰደኝ፣ ልጅቷን ልያት። እንዳንተ ፈዛዛ አይነት ከሆነች እተውልሃለሁ። ፈጠን ፈጠን ካለች ግን ከኔ ጋር ማች ስለምናደርግ አንተ ለእኔ ታቀብለኛለህ፣ እኔ ቢለው ጠቅጠቅ አድርጌ ጎሩን አስቆጥረዋለሁ። አትልፋ። ለአንተ መቼም አትሆንም። ለእኔ እንደምትሆነኝ ገና እንዳየኋት ቆሌ ይነግሮኛል። ቆሌ? አዎ። የት ነው ማውቀው ይህን ሰውዬ? ቆሌ እኮ ሰው አይደለም፣ አባባል ነው። አባባል? አዎ። ሙርቲዛ ነህ አንተ? እና ከ18ኛው ክፍለ ዘመን የሆነ ቃላት ምናምን ያመጣ ትላጣል እንዴ? ካሁን በኋላ ከቻልክ በ20ኛው ክፍለ ዘመን እንነጋገር። ካልሆነ አንድ ሳብልሃለሁ ወደ 19ኛው። ከዚህ ውጭ እጫወታለሁ ብትል እንዳንጣል ፎግራል እንዴ? አሁን እኔን ለማሳጣት ነው እንጂ ይሄ ጠፍቶ ነው። ቆሌ ነገረኝ ማለት ትከሻዬ ነገረኝ ማለት ነው። ምን አይነት እንዳንተ ያለ ገገማ ትከሻ ነው ያለ? በእናትህ ለአንተ ከሚነግር ለቸኳይ ነግራት